በየቀኑ በአፍረት በውርደት ከምንሞት ጠላትን ጉርምቦ ለጉርምቦ ተናንቆ በጀግንነት መሞት ያ ሞት አይደለም። አሟሟታችሁን አሳምሩ። በመተማ ወረዳ መሻ ቀበሌ ተብሎ በሚጠራው አካባቢ እጅግ ከባድ የተባለ ውጊያ መካሄዱን የደረሰን መረጃ ያመለክታል። በዚህ አካባቢ ለረጅም ጊዜ በኮንክሪት የተገነባ ጠንካራ ምሽግ ሰርቶ ህዝቡን ሲያማርር እንደነበር የተነገረለት የ78ኛ ክፍለ ጦር አካል የሆነ ሬጅመንት ላይ በተወሰደ የተቀናጀ ወታደራዊ እርምጃ ሙሉ በሙሉ መደምሰሱ ተገልጿል። ይህንን የማጥቃት ዘመቻ የመሩት የበላይ ዘለቀ እዝ ስር የሚታቀፈው ደጃዝማች 4ኛ ኮር ሲሆን በውስጡም የጎቤ ክፍለ ጦር፣ የአርበኞቹ ክፍለ ጦርና የህርመት ወዳጅ ክፍለ ጦር የተውጣጡ ልዩ ኃይሎች መሳተፋቸው ታውቋል። ውጊያው ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 10 ሰዓት ድረስ የዘለቀ ሲሆን ኃይሎቹ የጠላትን ምሽግ ሰብረው በመግባት ከባድ የጨበጣ ውጊያ ማድረጋቸውን ምንጮች አስረድተዋል። በዚህ ውጊያ ወቅት ከምዕራብ አርማጭሆና ከመተማ በመነሳት ለተመታው ኃይል ድጋፍ ለማድረግ የሞከሩ ተጨማሪ የጠላት ኃይሎች በደጃዝማች 4ኛ ኮር ስር በሚገኙት አጼና ዘርዓ ያዕቆብ ክፍለ ጦሮች በተቀመጠላቸው አድብተምት ከፍተኛ ኪሳራ እንደደረሰባቸውም ተነግሯል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን። የጤና ባለሙያዎች ሁለተኛ ዙር አድማቸውን በዛሬው ዕለት ጀምረዋል። እነዚህንና ሌሎችን መረጃዎች አጠናክሬ ይዤላችሁ ቀርቤያለሁ። በቅድሚያ ግን አንድ ነገር እንበል። በኢህአዴግ ጊዜ ሳሙኤል ዘሚካኤል የሚባል አርቲስት ተነስቶ የመንግስትን ከፍተኛ ባለስልጣናትና ተቋማት ጭምር ሲያጃጅላቸው እንደነበር የቅርብ ጊዜ ትውስታችን ነው። ባራክ ኦባማ የቅርብ አለቃዬ ነው እያለ በአደባባይ የሚናገረውና ራሱን ኢንጂነር ሳይንቲስትና ዶክተር እያለ የሚጠራው ሳሙኤል ዘሚካኤል በተለያዩ ከፍተኛ ተቋማት ፕሮግራም እየተያዘለት ለባለስልጣናት ጭምር ስልጠና ይሰጥ ነበር። የብልጽግና አገዛዝ ደግሞ በራሱ ጊዜ እልፍ ሳሙኤል ዘሚካኤሎችን አፍርተዋል። የብልጽግናው ዘመን ካፈራቸው እልፍ ሳሙኤል ዘሚካኤሎች መካከል በቅርቡ ለእስር የተዳረገችው በረከት ገበሬዋ አንዷ ነች። የአብይን የመደመር መጽሐፍ በ50 ሺህ ዩሮ በመግዛት ሳትወሰን ኢትዮጵያ እንዳትፈርስ ጌታ ከኔ ዕድሜ ቀንሶ ለአብይ ስጥልኝ እስከ ማለት ድረስ ውዳሴ በማቅረብ ውስጥ ለውስጥ በህገወጥ መንገድ ብዙ ሀብት አከማችታለች በሚል በፖሊስ ተይዛ እየተመረመረች ያለችው በረከት ገበሬዋ የስኬቷን ምስጢር እንድታስረዳ በተዘጋጀላት በአንድ መድረክ ላይ በአውሮፓ ከሚገኝ ግዙፍ ኩባንያ ሸር እንዳላት ስትናገር ትደመጣለች። ባለቤቴን አግብቼ ከሄድኩኝ በኋላ የኤቨን ኩባንያ 50% ባለሼር ሆንኩኝ። በረከት የግዙፍ ኩባንያ ባለሼር መሆኗን ብቻ አይደለም የተናገረችው። ይልቁንም ኩባንያዋ መንግስት በዋነኝነት ለጦርነቱ ያስፈልጉታል ብላ የምታስባቸውን ድሮንና ሞርተር እንደሚያመርት ጭምር ቀደዳ በማከል ነው የብልጽግናንና የሹማምንቱን ሆድ ያስጮኸችው። የግሌብሬቨን የሚባል ኩባንያ ደግሞ 35% ባለሼር ወርኩኝ። በነገራችን ላይ ፍቃድ ያለን ፍቃድ ድሮኖችን ሞርታሮችን ድረስ እስከ መሸጥ ድረስ በአውሮፓ ላይ ፍቃድ አለን ማለት ነው። የመንግስት ታማኝነቷን ለማረጋገጥም በላዩ ላይ አንድ ነገር አከለችበት። ከአማጽያን ጋር ግንኙነት አናደርግም፣ ከመንግስታት ጋር ብቻ ነው የምንገናኘው በማለት ድርጅታችን ማንኛውንም ይሄ ተቃዋሚ ፓርቲ ሬብልስ የሚባሉትን አማጺ የሚባሉትን በፍጹም አያማክርም። በመሻ በተካሄደው በዚህ ከባድ ውጊያ ከ260 በላይ የጠላት ወታደሮች ሲደመሰሱ ከ100 በላይ የሚሆኑት ደግሞ መቁሰላቸውን የደረሰን መረጃ ያመለክታል። በተጨማሪም ከፍተኛ መጠን ያለው የጦር መሳሪያ ተማርኳል። ይህንን እጅግ ከባድና ወሳኝ የነበረውን ዘመቻ የመሩት በአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝ ስር የሚንቀሳቀሰው ኮከብ ደጃዝማች 4ኛ ኮር ኮከብ እንደሆነ ታውቋል። ይህ ኮር በውስጡ ከፍተኛ የውጊያ ልምድ ያላቸውን የጎቤ ክፍለ ጦር፣ የአርበኞቹ ክፍለ ጦርና የህርመት ወዳጅ ክፍለ ጦር የተውጣጡ ደምሳሽና ፈጣን ተወርዋሪ ኃይሎችን በማቀናጀት ነው ጥቃቱን የፈጸመው። ውጊያው ከንጋቱ 12 ሰዓት ጀምሮ ቀኑን ሙሉ ሲካሄድ ከዋለ በኋላ እስከ ምሽቱ 10 ሰዓት ድረስ የዘለቀ ሲሆን የፋኖ ኃይሎች የጠላትን የመከላከል ቀለበት ሰብረው በመግባት በምሽጉ ውስጥ ላይም በሚከብድ የጨበጣ የቦምብና የሳንጃ ውጊያ ጭምር ጠላትን መደምሰሳቸውን ከስፍራው የደረሱን መረጃዎች በዝርዝር አስረድተዋል። በዛሬው ዕለት በሹምሻ አውሮፕላን ማረፊያ ዙሪያ በአምስት አቅጣጫ በተደረገ አውደ ውጊያ 15 ያገዛዙ ወታደሮች ሲገደሉ ከ20 በላይ የሚሆኑት መቁሰላቸው ተሰምተዋል። በአየር ማረፊያው ዙሪያ እርፋ፣ ተካዮ መንደር፣ ሙጫ በረት፣ አቢሰ ኪዳነ ምሕረትና
ታሎ ደብር በተባሉ 5 አውደ ግንባሮች በመከላከያ ኃይሎችና በፋኖ ተዋጊዎች መካከል ለሰዓታት የቆየ ውጊያ መደረጉን የአካባቢው ነዋሪዎች ገልጸዋል። በዚህ ውጊያ በትንሹ 15 የሚሆኑ ወታደሮች ሰለባ መሆናቸውና ከ20 የማያንሱ መቁሰላቸው የተገለጸ ሲሆን ሰለባ የሆኑትና የቆሰሉት ወታደሮች በኦራል መኪናዎች ተጭነው ሲወሰዱ ማየታቸውን የአይን ምስክሮች ተናግረዋል። በጠዋቱ የዜና ወጃችን የፋኖ ኃይሎች በዛው አቅራቢያ በሰርጂካል ኦፕሬሽን ወታደራዊ ስትራቴጂክ ስፍራ በመባል ወደምትታወቀው ጋሸና ከተማ ፖሊስ ጣቢያ ዘልቀው በመግባት በርካታ ወታደሮች ላይ ጥቃት እንደፈጸሙ መዘገባችን ይታወሳል። የአእላፋት ዝማሬ በየዓመቱ የጌታችንና የአምላካችን የኢየሱስ ክርስቶስ ልደት ወይም የገና ዋዜማ በሚሊዮን የሚቆጠር ሕዝብ በሚገኝበት የሚቀርብ የዝማሬ መርሃ ግብር ነው። ይህ መርሃ ግብር ከእምነቱ ተከታዮች ውጭ በሌሎች እምነት ተከታዮች ዘንድ ጭምር ተወዳጅ ነው። አሁን ላይ ግን በየጊዜው በሚገደሉ ኦርቶዶክስ ክርስቲያኖች ምክንያት ችግር ገጥሞታል ነው የተባለው። ይኸውም የኦርቶዶክሳውያን ግድያ ባለመቆሙና ፍትህ ሊገኝ ባለመቻሉ ጉዳዩ ያሳሰባቸው አካላት ዓለም አቀፍ አቋም ወይም ሪዞሉሽን እንዲያዝበት ለዓለም አቀፍ ሰብአዊ መብት ተሟጋቾች፣ ለዓለም አቀፍ ክርስቲያን ካውንስልና ለሀያላን ሀገራት እያሳወቁ የሚገኙበት ጊዜ ከመሆኑ ጋር የተያያዘ መሆኑ ነው። የአሜሪካ መንግስት ሴናተሮች ሳይቀሩ ረቂቅ ሕግ በማውጣት የኢትዮጵያ መንግስት ላይ ጫና ለማድረግ በዝግጅት ላይ በሚገኙበት በአሁኑ ወቅት የብልጽግና ሰዎች አእላፋት ዝማሬን እንደ ዋቢ በማድረግ ኦርቶዶክሳውያን ምንም አልሆኑም፣ አልተገደሉም፣ ይሄው በደስታ በነፃነትና በሰላም እያመለኩ ነው የሚል ማስረጃ ለማቅረብ እየተዘጋጁ ነው መባሉ በዝግጅቱ አስተባባሪዎች መካከል ውዝግብ መፍጠሩ ታውቋል። ከአስተባባሪዎቹ መካከል የአእላፋት ዝማሬ የኦርቶዶክሶችን ተከታታይ ግድያና ግፍ እንዳይደብቅ መጠንቀቅ አለብን ያሉት በዝግጅቱ ላይ የሟች ሰማዕታቱ ፎቶ ተይዞ እውነቱ ሊገለጽ ይገባል ሲሉ፣ ይህ ነገር ችግር እንዳይፈጥር በሚል የሰጉት ደግሞ የዘንድሮውን የዝግጅት ቀን ለሌላ ጊዜ እናስተላልፈው የሚል ሐሳብ ማንሳታቸው ታውቋል። በታሪካዊቷ ላሊበላ ከተማ አቅራቢያ የሚገኘውና ስልታዊ ጠቀሜታ ያለው የሹምሻ ኤርፖርት ዙሪያ በ5 የተለያዩ አቅጣጫዎች በተከፈተ የተቀናጀ ጥቃት የፋኖ ኃይሎች ከፍተኛ የበላይነት ማሳየታቸውን አስታውቀዋል። ጥቃቱ ያተኮረባቸው አካባቢዎችም የአየር ማረፊያውን ከበው የሚገኙት እርፍተ ከየመንደር፣ ሙጫ፣ ብረት አብሲ፣ ጊዮርጊስ፣ ኪዳነ ምሕረት፣ ጦላና ደብረ ብርሃን የተባሉ ቁልፍ ቦታዎች ናቸው። በዚህ የተቀናጀ ውጊያ ከ15 በላይ የአጋዥ ወታደሮች ሲደመሰሱ ከ20 በላይ የሚሆኑት ደግሞ ከባድ ጉዳት እንደደረሰባቸው ተነግሯል። በአጠቃላይ በዚህ ግንባር ከ30 በላይ የሚሆኑ የጠላት የመከላከያ ምሽጎች መፈራረሳቸውንም ምንጮቻችን አረጋግጠዋል። በሌላ በኩል ከደቡብ ጎንደር ዞን በደረሰን መረጃ ከደብረ ታቦር ከተማ ወደ ወረታ የሚወስደው ዋና የአስፓልት መንገድ ከነገ ጀምሮ ለተከታታይ 10 ቀናት ሙሉ በሙሉ ለተሽከርካሪ እንቅስቃሴ ዝግ እንደሚሆን ተገልጿል። በሌላ በኩል ከደቡብ ጎንደር ዞን በደረሰን መረጃ ከደብረ ታቦር ከተማ ወደ ወረታ የሚወስደው ዋና የአስፓልት መንገድ ከነገ ጀምሮ ለተከታታይ 10 ቀናት ሙሉ በሙሉ ለተሽከርካሪ እንቅስቃሴ ዝግ እንደሚሆን ተገልጿል። የአማራ ፋኖ ብሔራዊ ኃይል የበላይ ዕዝ ስር የሚገኘው የሜጀር ጀነራል ውባንታ አባት ክፍለ ጦር ኮከብ እንዳስታወቀው የመንገዱ መዘጋት ዋነኛ ዓላማ በፋኖ ስም ተደራጅተው በሕዝቡ ሰላምና ደህንነት ላይ ስጋት እየፈጠሩ ያሉ ወንጀለኛ ቡድኖችን የማጽዳት ሥራ ለማከናወን ነው።